ተረጋግተው ነው የሚኖሩት ማለቱ ግን ምንድነው እኛ ዋከባ ይበዛል በቃ ማለት እጃችን ላይ ያለውን ነገር እንኳን እንዳንጠቀም በቃ እንደዚህ አድርጉ የሚለንና እንትን ከመረጋጋት ህይወት ውስጥ የሚያወጣን ይበዛል እኔ ያውቅላችኋለሁ የሚለው ይበዛል የተገነባውን ነገር መልሶ የሚያፈርሰው ይበዛል የሆነ established የሆነውን እውነታ አሁን በቅርቡ ጊዜ ስናወራበት ነበር እኔ እንደው ደጋግመዋለሁ ይሄን ነገር ግራኛ አመድ ቤተክርስቲያንን ያጠፋ ጦርነት ያወጀ ብዙ ክርስቲያኖችን ያረደ ሆኖ ሳለ አይደለም እኮ ጀግና ነው የሚልህ ይመጣል established የሆኑ ፋክቶችን መልሶ ማፍረስ ይሄ በሂስትሪ አጻጻፍ ውስጥ ራሱ የሌለ ነገር ነው ሪቪዥኒስት የሚባል አፕሮች አለ ሪቪዥኒስት ማለት ከዚህ በፊት ያልታዩ ከዚህ በፊት ያልተረዳናቸው አንድ ነገር ሌላም ገጽታ እንዳለው የማሳየት እንደዚህ አይነት ሪቪዥኒስት ሂስቶሪካል አፕሮቾች አሉ ፍጥጥ ያለ ውሸት ግን ይሄ ዛር አካሄድ የሆነ ግልፍተኝነትን የሚያበረታታ ነገር ምናምን እንደዚህ አይነት ነገሮች ለምን እየበዙ እንደሚመጡ መንፈሳዊ ተጋድሎ ላይ ስለሰነፍን ነው ዞሮ እዛ ጋር ነው የምወስደው በጣም የሰይጣን የመናፍስ መጨፈሪያ ሆነናል እንደዚህ አይነት ነገሮች ስንናገርም ስናዳምጥም እንደው ቁጭ ብሎ ዛር ራሱ ቁጭ ብሎ ያስተምረን እንዴ ነው የምለው እኔ አንዳንድ ጊዜ ራሱ ዛር ይናገር በሚዲያ እየወጣ እሱ ራሱ እኮ ነው የሚናገረው በቃ በሰዎች ውስጥ ሆኖ ማለት ሁሉ ጀምር ያለውና እንግዲህ አሁን በዚህ በደነዘዝንበት ጊዜ ማለት ነው ማለት አሁን ብዙ ነገሮችን ከመስማት ብዙ ነገሮችን ከማየት የስጋ ፍላጎታችንን የሚያነቃቁ ነገሮች ናቸው የሚበዙት በየምናየው ነገር በየሚዲያው በግል ህይወታችንም ውስጥ ብዙ ነገር የሀብት ፉክክር የውበት ፉክክር የመሳሰሉት ነገሮች አድክመውናል ውስጣችንንና አሁን እዚህ ውስጥ እውነት ነው ጥያቄው መንፈሳዊነት ምንድነው እሱ የሚጠቅመን ቤተክርስቲያን መመላለስ ምንድነው ጥቅሙ አሁን እናንተ ትመላለሳላችሁ ምን ታገኛላችሁ እና የሚሉን ሰዎች ይኖራሉ ጥያቄ ይፈጥርባቸዋል እሷ ከኔ በምን ተለየች እንደሷ እንደው እግዚአብሔርን የሚያመልክ ሰው የለም ግን እኔ ከሷ የተሻለ ኖራለሁ ከሷ የተሻለ ጤነኛ ነኝ እሷ በምን ትሻላለች አሁን ከኔ ምን አገኘች የሚል አይነት ነገሮችን በሰው አይምሮ ውስጥ እንደሚፈጠሩ ብዙ ጊዜ አያለው እንደው ከፌስቡክ አቅም እንኳን ብዙ ነገር ያሳያል ማለት አሁን አንድ ሰው ውጭ ሀገር ሄዶ የሚኖረውን ህይወት ፎቶ አንስቶ ይለጥፍልሃል ከዛ እኔ ምን አገኘው እሱ የተሻለ ህይወት እየኖረ ነው ልትል ትችላለህ ከእግዚአብሔር ጋር በመሆን ምን ተጠቀም ምንድነው ጥቅሙ እና እነዚህ አይነት ነገሮች ያው ጠለቅ ያለ መንፈሳዊ ህይወት ግንዛቤ ካለ መኖር የሚመጡ ነገሮች ናቸው የምናየው ነገር ላይ ያለው በረከት ሁሉ ጊዜ የሚመጣው ከማናየው ነው አሁን እቺ የበረከት ህግ የምትባል ነገር አለች ትንሽ ነገር ይዘህ ብዙ ትሆናለች እሷው ራሷ መጽሐፍ ቅዱስ በሙሉ አሁን በዚህ በትንሽ ነገር ብዙ ነገር የማትረፍን ትምህርቶች የሚሰጡ ታሪኮች የተሞላ ነው ከዘፍጥረት እስከ ራዕይ ብዙ ነገር አለው ለምሳሌ ቅዱስ ዳዊት ጎልያድን የገደለው በአንድ ጠጠር ነው በቃ ትንሿ ነገር ትልቅ ነገር ትሰራለች አገርን የሚያክል ነገር ታተርፋለህ በአንድ ጠጠሯ ናት ወይ ኃይል ያላት አይደለም ወይስ ዳዊት ነው በራሱ የተፈጥሮ ኃይል ያለው አይደለም ከሱ ጋር የእግዚአብሔር ኃይል ስለነበረ ነው መላእክት ስለነበሩ ነው እንደውም ድርሳነ ኡራኤል ላይ ቅዱስ ኡራኤል ስለረዳው ነው ይላል በዛ ሰዓት ላይ ወይም ደግሞ የሙሴ በትር እንደ ኤርትራን ባህር የሚያህል ነገር ከሱ ቁመት ማትበልጥ በትር ይዞ ይመታል ይከፈልለታል እንደ ስጋዊ አስተሳሰብ ካየው ያንን ውሃ ቀርቶ ማውጣት የዛን መንገድ መስራት ስንት ስትራክቸራል ኢንጂነሪንግ የሚጠይቅ ነገር ነው የሚሆነውና በዛች በበትር ያንን ተአምር መስራት መቻል በአምስት እንጀራና ሁለት ዓሣ 5000 ሰው ማጥገብ መቻል እነዚህ ነገሮች ወደኛ ህይወት ውስጥ እኮ ኢምፕሊኬሽን አላቸው አንድምታ አላቸው ለራሳችን ህይወት አንድ ሰው በመንፈሳዊ ህይወት ውስጥ የሚኖር ከሆነ አንድ ትልቅ የሚያገኘው ጥቅም ምንድነው ልክ እንደነዚህ ትልልቅ አባቶች እንግዲህ ሙሴ ምናልባት 600,000 ሰው ሊሆን ይችላል የመራውኛ ቤታችን ውስጥ 6 ሰው እንኳን ካለ እነዛን 6 ሰዎች በትክክሉ ለማስተዳደር ጥቂት ነገር ይዘን ለነሱ ህይወት በረከት የሚሆን ነገር ጤና የሚሆናቸው ነገር ደስታ የሚሆናቸው እርካታ የሚሆናቸው ነገር የምናደርግበት ሊሆን ይችላል በጣም ኢኮኖሚ ገርሞ አሁን እኔ ሳስበው እስራኤላውያን ያንን በረሃ አቋርጠው ሲሄዱ እግዚአብሔር የገባላቸው ቃል ኪዳን አንዱ ምንድነው የተስፋይቱ ምድር ላይ እስካደርሳችሁ ድረስ የለበሳችሁት ልብስ እንኳን አያልቅም ነው የተባሉት አይደል ጫማችሁ አያልቅም ተብሎ ነው የተነገራቸው ብቻ እናንተ ትክክለኛው መስመር ላይ ሆኑልኝ ይሄ ውጫዊው ስጋዊው ነገር አያሳስባችሁ አስተካክለዋለሁ
ነው እያለ እየመራቸው ይዟቸው ይሄድ የነበረው። ይሄ ትልቅ መልእክት አለው ለኛም እና ይሄ ስጋዊው ነገር እንኳን እንዲስተካከል ከፈለግን ማናቀውም ደግሞ ነገር ብዙ ነገር ስላለ እንደው የተለያየ መንፈሳዊነታችንን ጥያቄ ውስጥ የሚያስገቡ ነገሮች ውስጣችንን እየወተወቱት እንዳያዝሉን በጣም መጠንቀቅ አለብን። ምክንያቱም ከፊት ለፊት የምናየው ነገር ስክሪን ሴቨሩ ሁሉ ጊዜ አሳሳች ነው። እንደውም ኢሉዥን ይሉታል የሳይኮሎጂ ባለሙያዎች። ብዙ ጊዜ ስጋችን ያሳስተናል እንላለን አይደል? በመንፈሳዊው በስነ ልቦና ባለሙያዎችም በኩል ይታወቃል ይሄ ነገር። የሚገርምህ our instincts deceive us ይላሉ። ኢንስቲንክትስ ይሄ ደመ ነፍሳችን ያሳስተናል። ደመ ነፍሳችን የማይመስል ነገር የደስታ ምንጭ ምን እንደሆነ ስተተኛ መረጃ ይሰጠናል ይላሉ። እንግዲህ ሳይኮሎጂስቶቹ፣ ሰባኪዎቹ አይደሉም፣ ሳይኮሎጂስቶቹ ራሳቸው እንደዛ ይላሉ። ለምሳሌ ብዙ ብር ብታገኝ ደስተኛ እንደምትሆን ኢንስቲንክትህ ይነግርሃል። ኦፍ ኮርስ ገንዘብ ማግኘት ሰርቶ ማግኘት ደስ የሚያሰኝ ነገር አለው። ግን አልቲሜት የሆነውን እውነተኛውን ደስታ ከዛ እንደምታገኝ እውነተኛ ህይወት በዛ እንደሚኖር አድርጎ የሚነግርህ ደመነፍስህ ነው። ደመነፍስህ ደግሞ ውሸታም ነው ይላሉ። ስልጣን ብታገኝ በጣም ከፍተኛ ደስታ እንደምታገኝ አድርጎ ይነግርሃል። ወይም ደግሞ ምን የመሰለ ምንድነው ያለ ዓለማዊ ፍቅር ብታገኝ በቃ የመጨረሻውን ደስታ እንደምትጎናጸፍ አድርጎ ይነግርሃል ስጋህ። ከዛ በኋላ ልክ ያን ነገር ስታገኘው ትንሽ ጊዜ ነው የምትደሰተው። ከዛ በኋላም የሆነ ያልሞላ ነገር አለ ምንድነው ትላለህ። እና እውነተኛውን ደስታ የምታገኘው በመንፈሳዊ ህይወት ነው የሚባለው። ያንን ሁሉ ጊዜ ጥያቄ የሚሆንብክን ደስታ ማያልፍ ነገር የሚሰጥህ ፈጣሪ ስለሆነ ከአምልኮተ እግዚአብሔር በመንፈሳዊ ህይወት ሁሉ ጊዜ በእግዚአብሔር ቃል ራስን ከማነጽ ከዚህ በወጣህ ጊዜ እንዲሁ እንደፈለክ ትኖራለህ ማለት ነው። ታገኛለህ ግን አይቆምም፣ ፍለጋው አይቆምም። ስለዚህ በዚህ ዘመን ዓለምን እያሳዩ ብልጭልጩን እያሳዩ በጣም እንድንታለልና እንድንቀና ራሳችን እንድናነጻጽር የሚያደርጉን ነገሮች ቢበዙም ያችን መንፈሳዊ ህይወቷን ግን እሷ ናት ረጅም መንገድ። ዘላለም ማለት ረጅም ጊዜ ነው አይደል? ጊዜያዊ ደስታ አይደለም። ለዘላለም እስከሚባል ጊዜ የሌለው ዘላለማዊ ደስታ የምናገኝበት ስለሆነ በዚህ መደራደር የለበትም። ማንም ኦርቶዶክሳዊ በዚህ ዘመን መደራደር የለበትም። ወድቆ የሚነሳበት ነገር ያ መንፈሳዊ ጥንካሬ ነው። ሃይማኖቱ ነው ወድቆ የሚነሳበት ነገር። አግኝቶ ቢያጣ፣ ጤናው ቢጠፋ፣ መልኩ ቢጠፋ፣ ቢረግፍ፣ ዘመድ ቢያጣ፣ ሰው ቢጠላው፣ ምን ቢል ወድቆ የሚነሳበት ትልቁ ምርኩዞ ሃይማኖቱ ስለሆነ መደራደር በእንደዚህ አይነት ነገር እጅግ በጣም ሪስኪ፣ ከፍተኛ የሆነ ኪሳራ የሚያመጣ ነገር ነው እና መጠንቀቅ አለብን ነው የምለው። በተለይ በዚህ ዘመን መጠንቀቅ አለብን። መንፈሳዊ ንቃተ ህሊናው ከፍ ያለ ሰው እንዴት ቤተክርስቲያንን ይጠብቃት? ቤተክርስቲያንን መጠበቅ እንግዲህ ስንል የቤተክርስቲያንን ነገር እኛ ውስጥ ቤታችን ውስጥ መጠበቅ፣ በቤተክርስቲያን ስርዓት መሰረት መኖር። ራሳችን በቤተክርስቲያን ስርዓት ስንኖር እኛም ቤተክርስቲያን ስለሆን ከቤተክርስቲያኗ ጋር እንናበባለን። እርግጥ ነው ቤተክርስቲያን ላይ የተለያዩ ነገሮች አሉ። አንዳንድ ጊዜ ከውጭ የሚመጡ አደጋዎች አሉ፣ ከውስጥ የሚነሱ ጭቅጭቆች አሉ። ብዙም ያሰለቹን ነገሮች እናያለን፣ እንሰማለን። የተሳሳተ የሐሰት ትምህርት ይዘው የሚገቡ ሰዎች አሉ። ውስጥ ገብተው ጥፋት የሚያደርሱ ሰዎች ይኖራሉ። ብዙ ነገር አለ፣ የምናውቀው ነው። እንደኔ እኔ እንደውም አንዳንድ ጊዜ የምፈራው ነገር አለ። ውስጥ ያሉትን አሁን ለምሳሌ ተሐድሶ ሊሆን ይችላል ወይንም ሌላ ከቤተክርስቲያኗ ውጭ የሆነ ትምህርት ይዞ የሚገባን ሰው ማጋለጥ ላይና በዛ ነገር ብቻ ተወስኖ የቀረ ይመስለኛል። እፈራለሁ አንዳንድ ጊዜ ቤተክርስቲያንን መጠበቅ የምንለው ነገር ወይም ደግሞ በውጫዊው ደግሞ አሁን በተለይ የበዛ እንደመጣው የምናየው ቤተክርስቲያንን ሊያቃጥሉ የሚፈልጉ ሰዎች እንደዚህ ሲጠብቁ ማደር ምናምን በጣም ጥሩ ነገር ነው ያ ሁሉ ነገር። ግን እንደዚህ ከሌሎች ብቻ የሚመጣ ጥፋት እየመሰለን በዛ እንዳንገደብ እፈራለሁ። ቤተክርስቲያንን መጠበቅ የምንለው ነገር ስርዓቷን መጠበቅ ነው። አሁን እኔ ቤተክርስቲያን በምታዘኝ መሰረት እየኖርኩ ካልሆነ ልጠብቃት አልችልም። የምትጠበቀው እኔ ውስጥ ነው እንጂ እዛ ጋር ህንጻውን ቢያፈርሱት እኮ መልሼ እሰራዋለሁ። እንደኔ አይነት ፍላጎቱ፣ እምነቱ፣ ፍቅሩ ያላቸው በጣም ብዙ ነን አይደል? መቼም ኦርቶዶክሳውያን መልሰው ይሰሩታል። ያው ያየነው ነው፣ ተሰርቷልም። የተቃጠለው በሙሉ ተመልሶ ተሰርቷል። የተነጠቀው መልሶ ይስተካከላል። እኛ ውስጥ ግን ቤተክርስቲያን አለች ወይ? ከናስተምህሮዋ ከነለዛዋ የቅዱሳን ህይወት ያንን መፈለጉ እነሱን መሆን ባንችል እንኳን መፈለጉ ቢያንስ ተቀርጾብናል ወይ ፍቅሩ
በዛ ለመኖር ጥረት እያደረግን ነው ወይንስ እንደ በዚህ መኖር በምንፈልገው አይነት ሌላ አይነት አኗኗር ውስጥ እንደ ቅመም ጣል ጣል እያደረግናት ነው ያለነው ቤተክርስቲያንን ወይስ እንዴት ነው የሚለው ነገር እዛ ላይ ጥንቃቄ ማድረግ ያለብን ይመስለኛል። እና በዛ በኩል ሳየው አሁን ትንሽ ስጋት አለኝ። ድርሻችንን እኛ ሳንወጣ አሁን ለምሳሌ አንድ ምሳሌ ቀላል ምሳሌ ልንገርህ። በአንድ ወቅት ያየሁት ነው። አንድ ቤተክርስቲያን ላይ እዚህ ነው እዛ ነው አልልህም፣ ግን የሆነ ቤተክርስቲያን ላይ ቤተክርስቲያኗ ተቋቁማለች፣ በህገ ደንቡ መሰረት እውቅና አግኝታለች፣ ወዘተ ወዘተ። ግን እኔ እዛ ቤተክርስቲያን ላይ ሄጄ በአንድ ወቅት ባየሁበት ጊዜ እነሱ ደህና ነን ብለው አስበው ተዝናንተው ቤተክርስቲያን ውስጥ ደስ ብሏቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነን ብለው በስርዓቷ በህጓ መሰረት እየኖርን ነው ብለው ደስ ብሏቸው ቁጭ ብለዋል። ግን እዚህ ጋር መድረክ ላይ እዛ ጋር ሰንበት ትምህርት ቤት ቆመው የሚያስተምሯቸው ግን እየቀላቀሉ ነበር የሚያስተምሯቸው እና ምኑንም አልለዩትም። ማለት ትንሽ ሊጎረብጥህ ይገባ ነበር እኮ አይደለ? እንደው አንዳንድ ቃላት ሳትያሉ ሲወጡ ደስ በማይለን መልክ ፈጣሪያችን ሲገለጽ፣ ደስ በማይለን መልክ ቅዱሳኑ ሲገለጹ መቼም መንቃት አለበት ሰው አይደለ? አልነቁም። ወደዚህ ወደ ሰንበት ትምህርት ቤቱም እንደዛው አይነት ነገር ነው የነበረው፣ በትንሹ ማለት ነው፣ ቀስ ያለ እየሸረሸረ እና የነቃ ግን የለም። ለምን ሲባል እነሱ ውስጥ ቤተክርስቲያኗ የለችም። እዛ ጋር መተው ተሰበሰቡ እንጂ የቤተክርስቲያኗን ድምፅ የሚለዩበት ለዛ የቤተክርስቲያንን የድምጿን ለዛ የሚለዩበት ህይወት ወይንም ንቃት ምዕመናኖቹ ውስጥ አልነበረም። ጥቂቶች ጋር ነው ያለው። ጥቂቶቹ ደግሞ እኛ ምንም ማድረግ አንችልም ብለው ትተውት ቁጭ ብለዋልና አሁን እዚህ ጋር እንዴት ነው ቤተክርስቲያኑ የሚጠበቀው? ከዛ ደግሞ ትንሽ ቆይቶ ኧረ ሲሰበክ የነበረው እኮ ትክክል አይደለም ሲባል አይደለም እንዴ የሚያውቅ ሰው ይምጣ፣ ኧረ ይባረር፣ እንደዚህ ይሁን፣ በዚህ ይውጣ፣ በዚህ ይውረድ፣ አለመለየት። በጎቼ ድምፄን ያውቃሉ ነው አይደለም ያለው ክርስቶስ። የሱ የሆነውን ነገር የሚናገርን ሰውና ከሱ ውጪ በሌላ መንፈስ የሚነገረውን ነገር ጆሮአችን ሰምቶ መለየት መቻል አለበት። እንደ ምዕመን እኮ ነው። እኔ እኮ የጉባኤ መምህር እንኳን እኮ መሆን የለብንም ወይም እነሱ ሁሌ መጠራት የለባቸውም አንድ ነገርን ለመለየት። እንደ ምዕመን ግን በጎች ነው የተባለው መቼም እንጂ የበጎች እረኞች አይደለም። በጎቼ ድምፄን ይለያሉ ነው የተባለው። መለየት መቻል አለብን የሚነገረውን ነገር እንኳን ግን በአካል ቤተክርስቲያን ውስጥ አለን፣ እንመላለሳለን፣ ምን እንላለን እንጂ ከመጽሐፉ ጋር የማይስማማ ነገር ከቤተክርስቲያን ስርዓት ጋር የማይስማማ ነገር ሲነገረን በቀላሉ የምንቀበለው ከሆነ እያስተዋልን አይደለም ማለት ነው። እኔ እንደሚገባኝ ከሆነ ኦኬ ያኛውንም እየሰሙ አይደለም ይሄኛውንም እየሰሙ አይደለም ማለት ነው እያልኩ ሁሉ ነበር ማለት አናስተውልም ማለት ነው አይደል? ትክክለኛው መቶ ሲነግረን የቤተክርስቲያን ነው ብለን እንሰማለን፣ ያኛው መቶ ሲነግረን የቤተክርስቲያን ነው ብለን እንሰማለን። ሁለቱንም ወይ እየሰማን አይደለም ወይ ደግሞ ሁለቱም ገብተው የሆነ ጊዜ ላይ ያሳብዱናል ወይ ከመንገድ ያወጡናል ማለት ነው እያልኩ ነበርና ቢያፈርሷት መልሰን እንሰራታለን። ምንም ችግር። እስራኤላውያን እኮ ታቦተ ጽዮን እሷ ነበረች የምትጠብቃቸው ወይስ እነሱ ነበሩ የሚጠብቋት? አሁን ታቦተ ጽዮንን ካህናቱ እሷ ነች የምትጠብቀው እስራኤልን አይደል? ግን ካህናቱም ይጠብቋታል። አዎ ድርሻቸውን ለመወጣት በፊቷ ሆነው ያገለግላሉ። እንደ ስርዓቱ ማድረግ ያለባቸውን ነገር ይሰራሉ። እዛ ውስጥ የተጻፈውን 10ቱን ትእዛዛት ግን በእነሱ ህይወት ውስጥ መጠበቅ አለባቸው አይደል? አለዚያ ታቦቷና እነሱ አይግባቡም። አታመንዝሩ እየተባሉ ሲያመነዝሩ የኤሊ ልጆች አትስረቁ እየተባሉ ሲሰርቁ ታቦቷ ተነስታ ፍልስጤም ገባች። አልተግባቡም። ስለዚህ ታቦቷ አስተምህሮ እነሱ ህይወት ውስጥ ከሌለ ሊጠብቋት አይችሉም። ተነስታ ትሄዳለች እና ቤተክርስቲያን ናት እኛን የምንጠብቀው። በስርዓቷ የምንኖር ከሆነ ቤተክርስቲያንን እንጠብቃታለን፣ የትም ብንሆን የት ማለት ነው። እኔ እንደዛ ነው የማየው። አዎ ልክ ካነሱልኝ አንጻር አንድ ሰው መንፈሳዊ ነኝ የሚል ሰው በመንፈሳዊ ህይወት ለማደግ ምን ማድረግ ይኖርበታል? መንፈሳዊ ንቃተ ህሊና እንዲኖረው። መንፈሳዊ ንቃተ ህሊና እንግዲህ አሁን በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ውስጥ ለመንፈሳዊ እድገት ያበቁናል ተብለው የሚታሰቡ ነገሮች ብዙ ናቸው። እንደው ንግስ በዓለም ሄዶ መሳተፍ በራሱ አንድ አስተዋጽኦ አለው። ከጉባኤ ውሎ መማር ደግሞ በትልቅ ደረጃ ጠለቅ ብሎ ነገሮችን ለማየት እሱ ደግሞ የራሱ የሆነ አስተዋጽኦ አለው። ለመምህራኑ፣ ለአገልጋዮቹ፣ ለምዕመናንም ይጠቅማል። በእነዚህ መሀል ብዙ ነገሮች አሉ። በትውፊት ውስጥ መሳተፍ፣ ማህበሩ፣ ጽዋው፣ ስብከቱ፣ ምስጢራትን መካፈሉ፣ እነዚህ ሁሉ ነገሮች ሁሉም ያሳድጉናል። ግን አሁን ላይ ሳይሆን ትንሽ ንቃተ ህሊና ላይ ወደ ኋላ እንድንል እያደረገን ያለ ብዬ እኔ ፐርሰናሊ ከማየው
ትንሽ ይጎለናል ብዬ የማስበው ነገር ትውፊቱ ወጉ እንዳለ ሆኖ ስብከትን መስማቱ መምህራንን መከታተሉ እንዳለ ሆኖ በግላችንስ ደግሞ በራሳችን ቤት በር ዘግተን ከእግዚአብሔር ጋር ያለን ሁኔታ ከእግዚአብሔር ጋር ያለን ጊዜ ምን ይመስላል? ከጸሎት ህይወት በተጨማሪ ቃል እግዚአብሔርን እኛው ራሳችን አሁን እግዚአብሔርን መፈለግ ምንድነው የሚለውን የወንጌሉ ቃል ምንድነው የሚለው ለኔ ልባችን ውስጥ እስኪቀረጽ ድረስ አይምሮአችን ውስጥ እስኪቀረጽ ድረስ የሐዋርያት ቃል ምንድነው የሚለው በሆነ የህይወታችን ወቅት ላይ በተለየ ሁኔታ እግዚአብሔር ሊነግረን የሚፈልገው መልእክት ሊኖር ይችላል። ቅዱሳን መላእክት ሊነግሩን ሊያስተላልፉልን የሚፈልጉት መልእክት ሊኖር ይችላል። እኛ ግን አንቴናችን ከነሱ ጋር አብሮ ቲዩንድ ካልሆነ እነሱን የምንፈልግበት የእግዚአብሔርን ቃል የመንፈስ ቅዱስን ምሪት የምንፈልግበት ጊዜ ከሌለን እየተነገረን የማንሰማ ነው የምንሆነው። በሰው በኩል አይደለም፣ በእግዚአብሔር በኩል። እግዚአብሔር አንዳንድ ጊዜ ልባችንን ይፈልጋል፣ ጆሮአችንን ማግኘት ይፈልጋል። የልብህን ጆሮ ስጠኝ አድምጠኝ ብሎ የሚወተውትበት ጊዜ አለ። እኛ ደግሞ ማንሰማበት ጊዜ አለ። በሌላ ነገር ላይ አይምሯችን ተጠምዶ ማለት ነው። ወይንም ወደ እግዚአብሔር እንዴት መቅረብ እንዳለብን ካለማወቅ፣ ልምዱን ካለማዳበር። ስለዚህ በቤተክርስቲያን ያሉትን መጽሐፍት ትምህርቶቹን ቅዱሳት መጽሐፍትን ማንበቡን እኔ አሁን እንዳልኩ እንደው በጣም ሰፊ ነገር እንኳን ባይሆን የወንጌል ቃልንና የሐዋርያትን ቃል እንኳን ለህይወት መመሪያችን በደንብ አድርገን ከራሳችን ጋር እያዋሃድን በየጊዜው እግዚአብሔርን እየጠየቅን እስቲ ተናገረኝ፣ አሁን ባለውበት ሁኔታ ላይ ምንድነው ማስተዋል ያለብኝ ነገር? ለምንድነው እንደዚህ አይነት ስሜት የሚሰማኝ? ለምንድነው እንደዚህ አይነት ሰው የሆንኩት? ለምንድነው ይሄ ነገር እየመጣ ያለው? እንዴት ነው ማየት ያለብኝ? በምን ላይ ነው መንቃት ያለብኝ? ማንነቃበት እኮ የተኛንበት ብዙ ነገር አለ በግል ህይወታችንም ማለት ነውና እነዚህ ነገሮች ላይ ከፈጣሪ ጋር እንዴት መነጋገር እንዳለብን ያዳበርነው ልምድ ስለሌለ ሁል ጊዜ በሶስተኛ ሰውነት ብቻ እንዲነገረን ስለምንፈልግ ከመምህራን ብቻ የእነሱንም ስራ በጣም እናበዛባቸዋለን። ሲያስተምሩን ማንበስል እንሆንባቸዋለን። እኛም ደግሞ ወደኋላ እየቀረን የመንቃትንና የመከታተልን በሆነ ነገር ሲናገረው ድንገት መጽሐፍ ሲገልጥም ሊሆን ይችላል፣ ድንገት ሬዲዮ ሲከፍትም ሊሆን ይችላል። እየተናገረው እንደሆነ ፈጣሪው ያውቃል። እና በዚህ መልክ የሚኖር ሰው ፖለቲካውን መረዳት ይችላል፣ የኢኮኖሚ ሁኔታውን መረዳት ይችላል፣ ህዝቡ ውስጥ ያለውን ሁኔታ መረዳት ይችላል። በዚህ መልክ እያደገ የሚመጣ ሰው ማለት ነው። ያንን ካዳበረ እስከ እርጅናው ድረስ የሚሆነውን ትልቅ ሀብት መንፈሳዊ ሀብት ያገኛል። አንድ ወቅት ላይ አለቃ እያሌው ታምሩ ይመስሉኛል የተናገሩት ቃል አለ። መጽሐፍት ውስጥ ትልቅ ሀብት አለ፣ ቃል እግዚአብሔር ውስጥ ትልቅ ድልብ አለ። ነገም የዛሬ ዓመት መልሰህ ብታነበው ደግሞ አዲስ ነገር ይነግርሃል። ደግሞ የዛሬ 2 ዓመት ስታነበው ሌላ ነገር ደግሞ ጨምሮ ይነግርሃል። እየጠለቀ እየሰፋ ነው የሚመጣውና እዚህ ነገር ላይ በግል ያለን አካሄድ ራስን መመርመር ውስጥ ላይ መስራት አሁን ስለ ማይንድ ሴት ስለ ፖዚቲቭ ሳይኮሎጂ በጣም እየተወራ የመጣበት ምክንያቱ እዚህ ላይ ክፍተት ስላለብን ነው። እኔ አሁን የንስሐ ህይወታችን ምን ይመስላል፣ የሰራነው ስህተት ይታወቀናል ወይ ምናምን የሚሉት ነገሮች አሁን እንደገና ታች ወርደን መጠየቅ ያለብን ይመስለኛል። አንድነታቸውን ያመጡ ወይንም መንፈሳዊ ንቃተ ህሊናቸው ከፍ ያለ ሰው ኦርቶዶክሳውያን የምንላቸው ወይንም ኦርቶዶክሳውያን የሆኑ ንቃተ ህሊናቸው ከፍ ያሉት እንዴት አንድነትን ሊያመጡ ይችላሉ? ወደ አንድነት እንዴት ሊጓዙ ይችላሉ? በአንድ ላይ ሊጓዙ መተላለፍ ላይኖር የሚችለው በምን መንገድ ነው? መተላለፍ መከፋፈል ያው የሁል ጊዜ ስጋት ነው። መከፋፈል እንግዲህ ከበፊትም ጀምሮ የነበረ ነገር ነው። አሁን ደግሞ እየበዛም እየመጣ ነው። ያው እንግዲህ ዘመኑ በፈጠነ ቁጥር ደስ የማይሉን ነገሮች የምናይበት መጠን እየበዛ እየመጣ ነው። ግን ሁል ጊዜ ግን ፕሪንሲፕሉ ከሁለቱ አይወጣም ያለው መርህ። በአንድ በኩል ባቢሎን አለች፣ በሌላ በኩል ጽዮን አለች። ጽርሐ ጽዮን አንድ የሚያደርግ መንፈስ ቅዱስ የወረደበት በተለያየ ቋንቋ የሚናገሩ ህዝቦችን አንድ የሚያደርግ በእሳት ላንቃ አምሳል መጥቶ ሐዋርያት ላይ እመቤታችንን ከበው በተቀመጡበት ጌታ ባረገ በ50ኛው ቀን ያው ባረገ በ10ኛው ቀን የምናከብረው የምናስበው የመንፈስ ቅዱስ በዓል የሚባለው ትልቅ ምሳሌነት ያለው አማናዊም የሆነ የአንድነት የቤተክርስቲያን መስረታ የአንድነት ቀን ነው። የዓለምን ህዝብ አንድ እንዲያደርጉ ነው አይደለም ሐዋርያት በዚያን ቀን ኃይል ተቀብለው የወጡት። ትልቁ የአንድነት ምሳሌያችን እና መነሻችን ያ ነው። በሌላ በኩል ባቢሎን አለ።
የጥቅመ ሰናዖርን ሥላሴ የበተኑበት ጥር 7 የምናስበው እሱ ደግሞ በሌላኛው ተቃራኒ የዚህ ትክክለኛ ተቃራኒ ሆኖ ወደ 72 ቋንቋ ሆኖ የተበተኑበት። አሁን ይሄንን ስታየው በአንድም በሌላም መልክ መከፋፈል የሚመጣው ባቢሎናዊ አስተሳሰቦች አይምሯችን ውስጥ ሲኖሩ ነው፣ መሀከላችን ሲገቡ ነው። ቀላል ምሳሌ አሁን ዘረኝነት በጣም የሚገርም ከቅርብ ጊዜ ወዲህ እያስተዋልኩት የመጣሁት ማለት ነው። እንደው ጥልቅ ብሎ ስለ ብሔሩ ብቻ የሚያስብ ብሔሩን ብቻ የሚተነፍስ ሁሉን ነገር ከብሔር አንግል ብቻ የሚያይ ሰው ስለ ብሔሩ ታሪክ ወደኋላ እየጠለቀ በሄደ ቁጥር የሚገርምህ የት መሰለ የሚሄደው? ባቢሎን ነው የሚሄደው። ጥንት ፋርስ እና ኢራቅ የነበረው ስልጣኔ ላይ ነው የሚደርሰው። ባክግራውንዳችን ከዛ ነው ይላል። የትኛውም ብሔር ቢሆን እኮ ነው፣ ኦሮሞም ቢሆን አማራም ቢሆን ትግሬም ቢሆን። ደግሞ ፈረንጆቹ ራሳቸው በጣም የሚገርሙ ናቸው። ታሪክ አጻጻፍ ላይ እንዴት አወለጋግደው ወደዛ እንዲወስደን አድርገው ነው የሚጽፉልን፣ ራሱ ሲጽፉ ማለት ነው። እንደው ሌላ ታሪክ እንኳ ቢኖረን ከዛ ጋር አገናኝተው ነው የሚጽፉት። ለምን? እነሱ ያው የባቢሎን አገልጋዮች ናቸው። ራሳቸውም ሚስጥር ማህበራቱ ሚስትሪ ባቢሎን ነው የሚባለው። የሚከተሉትም እንትን ባቢሎናዊ አስተሳሰብ፣ ባቢሎናዊ ስርዓት ተብሎ የሚታሰበውን ነገር ነው የሚከተሉትም። እንግዲህ አጥፊዎቹ ሚስጥራዊ ማህበራት የምንላቸው ማለት ናቸው። እነሱ ደግሞ በአብዛኛው ታሪክን ሲደልዙ፣ ሲሰርዙ፣ ሲያስገቡ የተወሰነ 90% ትክክል ጽፈው 10% አደገኛ ነገር ጣል ሲያደርጉ ነው የኖሩት። እና ሄዶ የሚገርም ነገር ያኛው ኩሽ ነኝ ይላል፣ ይሄኛው ምንድነኝ፣ ይሄኛው ሴም ነኝ ምናምን እያለ ይሄድና የት ጋር ይገናኛሉ? ባቢሎን ግንብ ስር ነው የሚገናኙት። በጣም የሚገርመው ሂስትሪውን ወደኋላ ስትወስደው ማለት ነው። ባቢሎን ደግሞ የመበታተን ምሳሌ ነው። ለምንድን ነው ጽርሐ ጽዮን መሄድ ያልቻሉት? ኢየሩሳሌም ላይ እዛ መንፈስ ቅዱስ የወረደበት ቦታ ላይ ለምንድን ነው ሂስትሪያቸው ወስዶ እዛ ለምን አልከተታቸውም ስል በቃ ይሄ እንደተባለው መንፈሳዊ ንቃተ ህሊና ማለት እኮ ወደ መንፈሳዊው ነው ማድላት ያለብህ አይደል? ከስጋዊው ወደ መንፈሳዊው ስታደላ ያ የመንፈሳዊ ታሪክ ደግሞ አለው፣ የሄደበት መንገድ አለው፣ የራሱ ሂስትሪ አለው፣ የመጣበት መንገድ። ልክ እነዛ ወደ ባቢሎን እንደሚጽፉልህ ወደ መንፈሳዊው ነገር እየገባ በመጣ ቁጥር ደግሞ እየመራ የሚወስድህ ጽርሐ ጽዮን ጋር ነው። በመንፈስ አንድ ትሆናለህ፣ እዛ ስትገናኝ ማለት ነው። በመንፈስ አንድ ትሆናለህ። የትኛውም ብትሆን የትኛው ይሄን አንድነትህን ለመጠበቅ አይከብድህም። ከብሔርም ከሀገርም እንደ ሀገር አልፈን አይደለ እንደ ግብፃውያን ቅዱሳንን ምንም እኮ ሰከንድ አይፈጅባቸውም እኮ ወደ እነሱ ጸልየን ለምና ረድኤታቸውን ለማግኘት እኮ ምንም የሚፈጅብን ሰከንድ አይፈጅብንም። ቦርደር የለው። አባይ ላይ እየተጣላን መሆኑ ምናምን ለነሱ ጉዳያቸው አይደለም። እና ይሄ ድንበር የለሽ የሆነ ዓለም አቀፍ የሆነ ትልቅ መንፈሳዊ እንደ ዓለምንም እኮ ያልፋል አይደል? መንፈሳዊ ዓለም ገነት፣ ብሔረ ሕያዋን ምናምን የምንላቸው እኮ ከዓለም ውጭ ናቸው እኮ። ይሄን ሁሉ አልፎ አካቶ እስከ መንግስተ ሰማይ ድረስ አንድ የሚያደርገን ነገር እንዴት ነው? እዚህ ጋር እዚህ ትንሽ ነገር ላይ አንድነት ማምጣት ያቃተን ሲባል ከባቢሎን የወሰድነው ብዙ ነገር አለ። ዘረኝነቱ ብቻ አይደለም። እኔ አሁን እያሳሰበኝ ያለው እንደው በስጋው ደግሞ ህይወት መኖር ከጀመሩ በኋላ ራሱ ቀየስ ብለው ወደዛ የሚሄዱ አሉ። ወደዛ ስልህ ለስልጣን፣ ለእውቀት፣ ለምን እየተባለ የሚገባበት ነገር እዛ ውስጥ የሚገቡ ቁጥራቸው ጨምሯል እምልህ ድፍረቱ ጨምሯል። ፊት ለፊት መናገርም እየጨመረ መጥቷል። እዚህ ነገር ውስጥ ገብቻለሁ እያለ ማለት ነው በድፍረት። ሌላውም እንደዚህ እያደረገ ነው እኔም እዚህ ውስጥ ገባለሁ እየተባለ ማለት ነው። እንደዛ ባይሆን አናውቀውም ነበር። እና እንዴት ነው የምንዳፈረው? እንደዚህ ይሄ ከጣዖት አምልኮ አስተሳሰብ ካልወጣን አንድ መሆን አንችልም። በመንፈስ አንድ ስንሆን ደግሞ የሚገርም ነገር እግዚአብሔር ራሱ ያገናኛል። እኛ አንድነትን ልናመጣው አንችልም። አንድነትን ለማምጣት እኮ አሁን ጥልን በመስቀሉ ገደለን የተባለ አይደለ? በአሕዛብና በሕዝብ መሀል ያለውን ግድግዳ አፍርሶ ክርስቶስ ራሱ ነው አንድ ያደረገን እንጂ ማንም ነቢያትም ትልልቅ አባቶችም በስጋ ራሱ ወልደዋቸው አሁን 3 ልጆችን ወልዶ እንዳይከፋፈሉበት ማድረግ በኖህ አቅም እንኳን አይቻልም። ከራሱ የስጋ አብራክ እንኳን ወጥተው ማለት ነው። ስለዚህ አንድ ሊያደርግ የሚችለው ክርስቶስ ብቻ ስለሆነ መንፈሳዊው ሕግ ብቻ ስለሆነ እዛ ላይ ማተኮር ብንችል፣ ምርጫ ብናደርግ፣ ውሳኔ ቢኖረን። 2 አይነት ህይወት የለም። 2 ቦታ መርገጥ አይቻልም። መወሰን አለብን። ኦርቶዶክሳዊ ሆነን መወሰን አለብን። ስንወስን ይታየናል። እንደው ስንቀባጠር የነበረው ነገር በሙሉ ይታየናል። ከየት የመጣ መንፈስ በላያችን ላይ እንደሚናገር፣ በሌሎችም ላይ እንዴት አድርጎ ገደል እየከተተን እንደሆነ ያሰቡልን እየመሰሉ እንዴት ገደል እንደሚከቱን ያንን ማስተዋል እንችል ነበር። አሁን የጠቀስናቸው በውጭ ያሉ ኦርቶዶክሳውያን ብለን የምናስባቸው ክርስቲያኖች ኦርቶዶክሳውያን በውጭ ሀገራት ያሉት ሀገራቸውን ይበልጥ ብሎ ደግሞ ቤተክርስቲያናቸውን እንዴት መጥቀም ይችላሉ?
በውጭ ያሉ ኢትዮጵያውያን ኦርቶዶክሳውያን ወይም ሌሎችም እኔ ያው በተለያየ መንገድ ሊጠቅሙ ይችላሉ። በብዙ መንገድ ጥረት የሚያደርጉ አሉ። አሁን ደግሞ ግንኙነቱም አንድ ሰፈር ያለን እስኪመስል ድረስ ሆኗል። በዩቲዩብ እናገኛቸዋለን፣ በማህበራዊ ሚዲያ እናገኛቸዋለን። ቀላል ሆኗል። የሚመላለሰውም ሰው ብዛቱ ትልቅ ሆኗል። በገንዘብ ይረዳሉ፣ በእውቀት ይረዳሉ፣ እዛ ሆነው ያስተምሩናል። ትልቅ ነገር ነው። አንድ መመኛት ነገር ግን አለች እኔ ብትሆን ብዬ ምንድነው ቅድም ስናወራ ቤተክርስቲያን የምትጠበቀው በሰው ህይወት ውስጥ ነው ብዬ ነበርና ቤተክርስቲያን መስፋት አለባት፣ መድረስ አለባት ለተቸገሩት። ስርዓተ ቤተክርስቲያን በብዙ ነገር አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ህይወት ለብዙ ሰዎች በማናውቀው መንገድ እኛ በጣም ቀላል የሚመስለን ነገር ጭራሽ ሰምተውት ለማያውቁት ግን ትልቅ መፍትሄ ነው ህይወታቸው ውስጥ። አንድ ሁለት ምሳሌዎች ያየኋቸው አሉ። አሁን ውጭ በነበረኝ ቆይታ አንድ ጊዜ አንዲት ጥቁር አሜሪካዊት የቤተክርስቲያንን ስርዓት መማር ትፈልግ ነበረ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እና እንዲሁ ራንደምሊ ስናወራ ዛሬ መጋቢት 10 ነው በኢትዮጵያ አቆጣጠር፣ ካሌንደራችን ይለያያል አልኳትና ያው መስቀል የምናስብበት የምናከብርበት ቀን ነው አልኳት። እንዴ ዛሬ እኮ ልደቴ ነው አለች እሷ። እና ልደቴ ይገርማል በጣም ልደቴ የሆነ ቀን የተቀደሰ ቀን ላይ እንደሆነ ውስጤ ይነግረኝ ነበር ሁልጊዜ ምናምን አለች። ከዛ መጋቢት 11 ቢሆን እኮ በዓል ነው አልኳት። ዞሮ ዞሮ የሚታሰብ ነገር አለ። መጋቢት 12 ቢሆን ቅዱስ ሚካኤል ነው እያልኩኝ ሁሉም ቀን እንደዛ እንዳለው ስነግራት አዲስ ሆነባት አለች። ሁሉ ቀን እኮ የሚታሰብ በዓል አለ አልኳት። እኛ ካልደከመን የሚታሰቡት እኮ ብዙ ናቸው። በአንድ ቀን ራሱ ብዙ ነገር አለው። መጋቢት 10 መስቀለ ክርስቶስ ስለሚባል ነው እንጂ መጋቢት 10 ደግሞ ሌሎች ቅዱሳን ታሪክ ያላቸው ስንክሳሩ ላይ ብናይ ይኖራል። እና ሁሉም ቀን መታሰቢያ አለው። እንደ በዓል የምናከብራቸው ትንሽ ናቸው እንጂ 365 ቀን ግን ብዙ መታሰቢያዎች እኮ አሉ አልኳት። በጣም አዲስ ነገር ሆነባት፣ ገረማት። ይሄን ሁሉ ሪካርድ አድርጋችሁ ይዛችኋል አለች። አዎ ይዛለች ቤተክርስቲያን። የትኛው የዛሬ 1700 ዓመት የዛሬ 1900 ዓመት ትልልቅ አባቶች ያረፉትን መቼ እንዳረፉ መቼ በዓላቸው እንደሚከበር ስርዓት አለ እኮ። የዛን ቀን ከዛ ጻድቅ ረድኤት ማግኘት ከፈለግሽ የምታስቢው ነገር በየቀኑ አለ፣ ወቅትም አለ አልኳት። ለምሳሌ እመቤታችንን ስደት የምናስብበት፣ የጌታን ጾሙን የምናስብበት፣ ይሄ ሁሉ ብዙ ነገር እኮ አለ። የምናነበውም ደግሞ አለ እንደዛው አልኳት። ለምሳሌ ቅዳሴ ላይ በየሳምንቱ ውስጥ መጪ አንቺ አንድ አይነት ነገር ይመስልሻል፣ ግን ንባቦቹ ይለያያሉ። ከዛ በኋላ የሚነገረው ወንጌል ስብከቱ የዛን ቀን የተለየ ነው፣ ከሌላው ቀን ይለያል። ይሄ በቃ ተአምር ነው የሆነባት። ለምንድን ነው ብዬ በቃ በዚህ ነገር መነሻነት ልናወራ ያሰብነውን ተውንና በዚህ ነገር መነሻነት ብዙ አወራንና እሷ ምንድን ነው አለችኝ፣ በፊት የነበርኩበት ቸርች አለች፣ ያው የፕሮቴስታንት አብያተ ክርስቲያናት ነበር የምትሄደው። እዛም ቢሆን ብዙ አትሄድም ነበረ። የሆነ በደንብ ውስጧን እንትን የሚልላት ስላላገኘች እንዲሁ ሪሰርች ላይ ልበልህ እንደዛ ነው የነበረችውና ዛሬ ጌታ ተናግሮኛል ብሎ የዛን ቀን ዝም ብሎ አንድ ነገር ያመጣልናል። ከዮሐንስ ራእይ ሊሆን ይችላል አለች። ደግሞ የዛሬ ሳምንት እሑድ እዛ ቸርች ስንሄድ ዛሬ ጌታ የተናገረኝ መልእክት ይልና ደግሞ ዘፍጥረት ሊወስደን ይችላል አለች። እና ስትራክቸር የለውም ወይ የሰውየው ፍላጎት እንዳልሆነ በምን አውቃለሁ የሚለው ነገር ያስጨንቀኝ ነበር አለች። ፍላጎቱን ነው እየነገረን ያለው ሰውየው ወይስ እውነት እግዚአብሔር ተናግሮት የመንፈስ ቅዱስ መልእክት ነው? በሆነ ቀን ማን ምን እንደሚናገረንስ ስርዓት የለውም ወይ ብዬ ይጨንቀኝ ነበር አለች። ኧረ ግጻዊ የሚባል አለን እኛ እንደዚህ ያለ ስላት በቃ ይሄ አንድ ትልቅ ስቴፕ ሆነላት ወደ ቤተክርስቲያኗ ለመጠጋት ማለት ነው። እና ለምን እንደሆነ ይሄን ነገር ሳየው ለካ ስትራክቸር ይፈልጋሉ። በተለይ ደግሞ በውጭው በምዕራባዊው አሁን ጥቁር አሜሪካዊት ናት እንደው በተለምዶ ፈረንጆች ብለን እናወራውና ፈረንጆች ስኬጁል ይወዳሉ አይደል? ሁሉ ነገር በፕሮግራም መቼ ቪዚት እንደሚያደርጉ አያታቸውን ሁሉ ካሌንደራቸው ላይ ይጽፋሉ። የትምህርቱና የስራው ብቻ አይደለም፣ የእረፍት ጊዜያቸው ሁሉ ስኬጁልድ ነው፣ በፕሮግራም ነው መመራት የሚፈልጉት። መንፈሳዊ ህይወታቸውንም እንደዛው ስኬጁል ማድረግ ይፈልጋሉ። ዝም ብሎ በዘፈቀደ እንዲሆን አይፈልጉም። እና ይሄ የቤተክርስቲያኗ ስርዓት ትልቅ መፍትሄ ሆኖላት እስቲ ጻፊልኝ ብላኝ የተወሰኑትን እንደውም ጽፌላት መውሰዷን አስታውሳለሁና በዚህ መልክ አቬይለብል ቢደረግ አሁን እኛ እንዴት እንደምንጠቅማቸው እንኳን አላወቅንበትም ማለት ነው። በዚህ መልክ
በተለያየ እነሱ በሚፈልጉት ቋንቋ በሚገባቸው ቋንቋ በቀላል ቋንቋ ስለ ኢትዮጵያ ቤተክርስቲያን እናስተዋውቃችሁ ሲባል ሁሉ ጊዜ በመጀመሪያው ክፍለ ዘመን ጃንደረባውን ፊልጶስ አጠመቀው፣ ከዛ በኋላ በአራተኛው መቶ ክፍለ ዘመን አብርሃ አጽብሃ ጊዜ የመንግስት ሃይማኖት ሆነ እየተባለ ታሪኩ ብቻ አይደለም መነገር ያለበት፣ ያንተ ህይወት ውስጥ ምን እንደሚሰራ፣ ጾሙ እንዴት እንደሚሰራ፣ ጸሎቱ እንዴት እንደሚሰራ፣ በየትኛው ሰዓት የትኛው እንደምትጸልይ፣ እንቅልፍ እምቢ ካለኝ ጾም ነው ያለብኝ ይላሉ። አሁን አንዳንዶቹ እንቅልፍ አልወስዳለኝ የእንቅልፍ መድኃኒት እየወሰድኩ ነው፣ ፕሮዛክ ምናምን የሚሉት የተለያዩ መድኃኒቶች አሉ። ምናልባት ፕሮዛክ ለሌላ የሚታዘዝ ከሆነ አላቅም፣ ባለሙያ አይደለሁም። ግን ሲያወሩ ሲጠቃቅሱ የምሰማቸው መድኃኒቶች አሉና ያንን በሚያወራበት ሰዓት ድርሳነ ሚካኤል ይባላል፣ እስቲ እሱን ጸልይ ብንለውስ እና ያ ነገር በእንግሊዝኛ ቢኖርስ በእነሱ አይምሮ ውስጥ ጭንቅላታቸው ውስጥ የሆነ ጥርጣሬ በማይፈጥር መንገድ አቬለብል ማድረግ ቢቻልስ ብዬ አስባለሁ ብዙ ጊዜ። እና ስለ መንፈሳዊ ተጋድሎ ይፈልጋሉ፣ ወሬውን አይደለም የሚፈልጉት፣ ተግባሩን። ፕራግማቲስት ናቸው አሜሪካኖች። ተግባሩን ይፈልጋሉ፣ ጋይድ ላይን ይፈልጋሉ፣ ማኑዋል ይፈልጋሉ። በቃ እንደዛ እንበለው እና በዛ መልክ ዲቮትድ ሆኖ ላሉበት የተለያየ ህይወት የሚጠቅማቸውን ነገር በራሳቸው ቋንቋ የሚያቀርብላቸው መኖር አለበት። ስብከቱን እነሱ ከኛ የተሻለም ሊያወሩት ይችላሉ። ጥቅሳ ጥቅሱን ከኛ የተሻለ ሊደረድሩት ይችላሉ። ስርዓቱን፣ ህይወቱን ግን የሚመራቸው ያስፈልጋቸዋል። እንደዛ ከሆነ ደግሞ በጣም ብዙ ፍሬ ሊያፈሩ የሚችሉ የተጠሙ ብዙ ነፍሳት አሉና በዚህ በኩል ስራ መስራት አለበት። ውጭ ሀገር የሚኖረው ኢትዮጵያዊ ከቋንቋውም ከሃይማኖቱም ከባህሉም ከታሪኩም እውቀቱ ያላቸው እዚህ ነገር ላይ አስተዋጽኦ ማድረግ አለባቸው። ይሄ ከላይ ባለው ነገር መሸወድ የለባቸውም። ለምሳሌ ይሄ ስለ ስትረስ እና ስለ አንዛይቲ ስለምናምን በማስተማር ብቻ እዛ ላይ መገደብ የለባቸውም። ሃርድ ኮር የሆነውን የቅዱሳን ህይወት ነው መንገር ያለባቸው። ያ ነው የሚመስጣቸው፣ ያንን ነው የሚፈልጉት። መድኃኒት የሚሆናቸውም ያ ነው። አንድ ጊዜ እንደውም አንዱ ሱሰኛ ሱስና ኦቨርዌይትነስ በጣም ሰውነቱ ወፍሮበት እንዴት ክብደት መቀነስ እንዳለበት ግራ ገብቶት ዳይት ቢሞክር ምን ኦቤሲቲ ያውና በኋላ ስለ ጾም እንዴት እንደሰማ አላቅም። እስከ 9 ሰዓት እኮ ይጾማሉ እነሱ ምናምን ሲሉ ይሰማል መሰለኝ፣ ይሁን እንዴት እንደሆነ አላቅም። ብቻ እስከ 9 ሰዓት መጾም ጀመረ። አብይ ጾም ሲገባ ሰውየው በአንድ ጊዜ ክብደት ቀነሰ። በዳይት እምቢ ያለውን በጾም ክብደት ቀነሰ። ከዛ መጣ ቤተክርስቲያንና በደንብ አስተምሩኝ ማወቅ እፈልጋለሁ አለ። ይሄ በዚች ብቻ እስከ 9 ሰዓት ባለመብላትና 9 ሰዓት ላይ በመግደፍ ብቻ በመብላት ብቻ ጥቅም ካገኘ። ምክንያቱም ይሄ ነገር ምንድነው መንፈሳዊ ዳይሜንሽንም ስላለው እኮ ነው፣ በዳይት ብቻ አይደለም። ዳይቱ እንደውም ጭራሽ ዳይት እያደረጉ የሚወፍሩ ሁሉ አሉ፣ የሚቸገሩ አሉና ያንን ነገር በሚያይበት ጊዜ በጣም ተደነቀና ይሄንን ህይወቱን በደንብ የሚነግራቸው ያስፈልጋቸዋል። እኛ ሁሌ ስለምንሰማው እንዲሁ በዘልማድ ቀላል ነገር መስሎና ግን ወርቅ ነው፣ በጣም ትልቅ መፍትሄ ማምጣት የሚችል ነው። ስለዚህ ይሄን ቢሰሩበት ብዬ እየሰሩ ያሉ በእርግጥ ሊኖሩ ይችላሉ። እኔ ምናልባት ስላላየው ሊሆን ይችላል። በቂ ነው ግን ብዬ አላስብም። አፍሪካ ሀገር ውስጥ ያሉትስ ብዙ አፍሪካ ሀገር ውስጥ አሉ። ከዛ አንጻር ቤተክርስቲያናቸው እንዴት ይጥቀሙ? በተጨማሪ ደረጃ አሁን ዘመኑ የቴክኖሎጂ ነው፣ ፍለጠው ቁረጠው የሚሉት የኛው ልጆች ናቸውና ለሀገራቸውስ ምን ያበረክቱ? እዚህ ላሉት እዛ ሆኖ እዚህ ላሉት ምን ያበረክቱ? ያው እንዳልኩ የራሳቸውን ህይወት ማቆም አለባቸው። የቤተክርስቲያን የምትኖረው ሰው ውስጥ ነው የሚለውን ነገር ባይምሯቸው የትም ቦታ እንትን ማለት አለባቸው። ከዛ ለአካባቢያቸው ሰው ብርሃን መሆን ይችላሉ፣ ጨው መሆን ይችላሉ፣ ህይወታቸውን ማጣፈጥ ይችላሉ። እና ያው መቼም ሁል ጊዜ የሚመራን ፍለጠው ቁረጠው እንዳልከው ፖለቲካውንና ምኑን ብቻ ወደዛ ኢሹ እየሆነብን ተቸገርን። ለነገሩ መፍረድ አይቻልም። እንደዛ ሆነብንና ወደዛ እየመራን ተቸገርን እንጂ ግን መደረግ የሚችሉ ብዙ ነገሮች አሉ። እኔ አሁን አንዳንድ ጊዜ እንደው በቀላል ነገር አሁን መጽሐፍት እንኳን የሚጽፉ ሰዎች ከሌሎች ሀገራት መውሰድ ያለብን መማር ያለብንን ነገር ማወቅ ያለብንን ማየት ያለብንን ነገር ቢያሳዩን ኢንስቴድ ኦፍ እንዲሁ ላዩን ብቻ ነገሩን ከሚሄዱ። አሁን ምን ልፈልጌ ነው ራሳችንን ማየት የምንችለው ብዙ ጊዜ ከሀገር ስንወጣ ነው። እዚህ ሆነን ያው አሳ ውሃ ውስጥ ሆና የውሃው ነገር አይታወቃትም አይደል? ወጣ ስትል ነው የውሃ ጥቅም ምናምን የሚታወቃት። ወይም ደግሞ ውሃው መታዘብ እንኳን ብትፈልግ እድል የምታገኘው ወጣ ካለች ነው። እና እኛም ወጣ ብለን ሌሎች ማህበረሰቦችን ስናይ በጣም ብዙ ስለ ራሳችን እኛ ግን እንዴት ነን ምንልበትን አጋጣሚ እናገኛለን።
አንድ ዘመዴ በቅርብ ጊዜ ምን አለኝ፣ ሌላ የአፍሪካ ሀገር ሄዶ ነው እንዴ ተረጋግተው እኮ ነው የሚኖሩት አለኝ። ምን ማለት ነው አልኩት። እንደው በጣም የተለየ ሀብታም ምናምን አይደሉም፣ ትንሽ በኢኮኖሚ ከኛ ሻል ይላሉ፣ ግን እንደ ምዕራባውያኑ አይደሉም። ኦፍ ኮርስ የአፍሪካ ሀገር ነው። ተረጋግተው ነው የሚኖሩት ማለቱ ግን ምንድነው እኛ ዋከባ ይበዛል። በቃ ማለት እጃችን ላይ ያለውን ነገር እንኳን እንዳንጠቀም በቃ እንደዚህ አድርጉ እንደዚህ አድርጉ እንደዚህ አድርጉ የሚለንና እንትን ከመረጋጋት ህይወት ውስጥ የሚያወጣን ይበዛል። እኔ ያውቅላችኋለሁ የሚለው ይበዛል። የተገነባውን ነገር መልሶ የሚያፈርሰው ይበዛል። የሆነ ስታብሊሽድ የሆነውን እውነታ አሁን በቅርቡም ጊዜ ስናወራበት ነበረ። እኔ እንደው ደጋግመዋለሁ ይሄን ነገር። ግራኝ አህመድ ቤተክርስቲያንን ያጠፋ ጦርነት ያወጀ ብዙ ክርስቲያኖችን ያረደ ሆኖ ሳለ አይደለም እኮ ጀግና ነው የሚልህ ይመጣል። ስታብሊሽድ የሆኑ ፋክቶችን መልሶ ማፍረስ፣ ይሄ በሂስትሪ አጻጻፍ ውስጥ ራሱ የሌለ ነገር ነው። ሪቪዥኒስት የሚባል አፕሮች አለ። ሪቪዥኒስት ማለት ከዚህ በፊት ያልታዩ ከዚህ በፊት ያልተረዳናቸው አንድ ነገር ሌላም ገጽታ እንዳለው የማሳየት እንደዚህ አይነት ሪቪዥኒስት ሂስቶሪካል አፕሮቾች አሉ። ፍጥጥ ያለ ውሸት ግን ይሄ የዛር አካሄድ ወን ግልፍተኝነትን የሚያበረታታ ነገር ምናምን እንደዚህ አይነት ነገሮች ለምን እየበዙ እንደሚመጡ መንፈሳዊ ተጋድሎ ላይ ስለሰነፍን ነው። ዞሮ ዞሮ እዛ ጋር ነው የምወስደው። በጣም የሰይጣን የመናፍስ መጨፈሪያ ሆነናል። እንደዚህ አይነት ነገሮች ስንናገርም ስናዳምጥም እንደው ቁጭ ብሎ ዛር ራሱ ቁጭ ብሎ ያስተምረን እንዴ ነው የምለው። አንዳንድ ጊዜ ራሱ ዛር ይናገር በሚዲያ እየወጣ እሱ ራሱ እኮ ነው የሚናገረው። በቃ በሰዎች ውስጥ ሆኖ ማለት ሁሉ ጀምሬያለሁና የታለ የጸሎት ህይወታችን፣ የታለ ራሳችንን የማየት ነገር፣ የታለ መንፈሳዊነቱ የሚለው ነገር ላይ እሱን ከተጠነቀቅን እጃችን ላይ ያለው ነገር ቅድም እንዳልኩ የሙሴ በትር እጅህ ውስጥ ያለው ምንድነው ነው አይደለም? በቃ እጅህ ላይ ያለችው ስክሪፕቶህም ልትሆን ትችላለች። በስክሪፕቶ ተአምር ትሰራለህ፣ ሰው ነፍስ ትፈውሳለህ፣ አእምሮውን ታድናለህ፣ ምን ትላለህ፣ ለእውነት ትቆማለህ፣ ሰው ታበረታታለህ፣ ብዙ ነገር ትሰራበታለህ፣ እውነትን ትገልጻለህ። እና አለችን ነገር የትም ቦታ ሆነን ብዙ ነገር መስራት እንችል ነበር። አሁን ቅዱሳን አግኝተውት ቢሆን እላለሁ። አሁን ሚዲያው ነው አሁን በአሁን ዘመን ያለውን ሚዲያ አቡነ ተክለ ሃይማኖት አግኝተውት ቢሆን፣ በእርግጥ እነሱ የሚሳናቸው ነገር የለም ከአምላካቸው በታች በእኔ የሚያምን የሚሳነው ነገር የለም። ሁሉን ያደርጋል ነው የተባለው። ማድረግ ያለባቸውን ሁሉ አድርገዋል። ግን ደግሞ እንደው እንደነሱ አይነት ልብ ያለው ይህንን አጋጣሚ አግኝቶት ቢሆን ኖሮ እንደው ስንቱን አፋ ያዘጋው ነበር እላለሁ። የስንቱን ህይወት ያንጽ ነበር እላለሁኝና እኛ እንቁም፣ እኛ ከአምላካችን እንገናኝ። የምናወራው ነገር ከእግዚአብሔር ተቀብለን ይሁን። በተለይ ትልልቅ ኃላፊነት ላይ ያሉ ሰዎች ማለት ነው። ትልልቅ ኃላፊነት በቤተክርስቲያንም ማለት ነው፣ እንደገና በሀገርም በተለያየ ደረጃም ሊሆን ይችላል። እኔ እንኳን እንደ አንድ ምዕመን እኔ እንኳን አንድ ምዕመን ነኝ። ቢበዛ እንደው ትንሽ ከሌላው የምለየው የማንበብ ፍቅሩ ስላለኝ ወይ ላዳብረው ይችል ይሆናል። ከዛ ውጪ ምዕመን ነኝ እና እኔ እንኳን ለማውራት ነገር እጠነቀቃለሁ እንደ ምዕመን። ስለዚህ ጥንቃቄ ያለው ህይወት ቢኖረን የአፍሪካ ሀገርም አውሮፓም አሜሪካም ሆነ ደግሞ ሃይማኖታችንን ለመመስከር አንፍራ። እናፍራለን እንደሚያሳፍረን አላውቅም። ኧረ ያልተነገረ ብዙ ነገር እኮ አለ። ብዙ ያልተነገረ ነገር የምናውቀው የሚመስለን ራሱ አሁን ስለ ተክለ ሃይማኖት አነሳን ወይም ስለ ሌላም ጻድቅ ልናነሳ እንችላለን። አንስተን እኮ ስለ እነሱ ዝም ብለን ብናወራ እኮ አያልቅም። ይገርማል። ገድላቸውን ብታነበው ከፔጅ ከእያንዳንዱ ገጽ ወደ ሌላ ገጽ ከአንድ ገጽ ወደ ሌላ ገጽ የሚገርም ታሪክ አለው፣ መቼት አለው። መቼ ምን ስንት አይነት ነገር እንደተከናወነ፣ ስንት መንፈሳዊ ተጋድሎ እንደተካሄደ፣ ስንት ታሪክ እንደተሰራ፣ ያ ነገር ደግሞ እስካሁን ኮንሲኩዌንስ ያለው ነገር ሆኖ ማለት ነው ተመዝግቦልሃል። አንድ በአንድ ብትፈልግ ቦታው ላይ ሄደ ማጥናት ትችላለህ። ብትፈልግ የነዛን ትውልዶች እስካሁን ድረስ ምን እየሰሩ እንደሆነ አይተመታዘብ ትችላለህ። ወዘተ ወዘተና ብዙ ነገር አለው። ስለዚህ ምንድን ነው የምናፍረው? እኔ አንድ ጊዜ አውሮፓ ሄጄ የገጠመኝ ነገር አንድ ሰው ነው፣ ቅን ሰው ነው፣ ኦርቶዶክሳዊ ነው። ያው ከቤተክርስቲያን ራይድ ይሰጠኛል ወዳረፍኩበት ቤትና መንገድ ላይ እየሄድን ተዋወቅን ምናልንና ከሌ ይባላለው ምናምን ብሎኝ ያው እያደረሰኝ ነው፣ ራይድ እየሰጠኝ ነውና እኔ እንዲህ አይነት መከራ ደርሶብኝ ነበረ አሁን ያለውበት ህይወት ላይ እስከደርስ ድረስ በእንደዚህ ሁኔታ ውስጥ ነው ያለፍኩት ብሎ አሳዛኝ ነገሮች ውስጥ አልፎ አሁን ላለበት ህይወት ግን እንደበቃ በዛ ወቅት ላይ የጠቀመኝ ሃይማኖቴ ነው። እንደው ስዕለ ማርያምን አስቀምጬ ጸልይ ነበረ ምትል ነገር በቃ እቺን ያህል ከነገረኝ በኋላ ይቅርታ ልሰብክሽ ፈልጊ ግን አይደለም አለኝ። እንዴ አልኩኝ። ምን ችግር አለው? እኔ ሌላ ሃይማኖት ተከታይ አይደለው። እንደው ሌላ ሃይማኖት ተከታይ በሆንም እንኳን ራሱ ሊመሰክርልኝ ይገባል። ያንን ነገር በህይወት ውስጥ የተከናወነለትን ነገር በሆንም እንኳን ነው እና እንኳንስ ራሱ ሃይማኖት ሰው ሆኜ
እና እንደዚህ ነው በቃ የምንሳቀቀው። ስለ ሃይማኖታችን ለመናገር እንደዚህ እንሳቀቃለን። በእነሱ ውስጥም ሆኖ ደግሞ ይፈታተናል ማለት ምንድን ይጠነቀቃል ገና ለገና በሌላ እምነት ተከታዮች ውስጥ ሆኖ ያሁን መጤ የምንለው ነገር አለ አይደለ? የኦርቶዶክስ አማኞች እኮ አማራ በሚል ስም ቢሆንም ማንኛውም ኦርቶዶክሳዊ እንደ መጤ ነው የሚታየው። የሆነ ቦታ ላይ መጤ ተደርጎ ይታይ። ልክ በቃ አየር ላይ ልክ ውሃና ዘይት፣ አገሪቱ ውሃ እኛ ዘይት ከላይ ተንሳፈን ያለን የማይዋሃዱ እንደዛ አድርገው ዘሪቨርስ ነው። ግን ዘሪቨርስ ነው ማለት ከሀገሪቱ ጋር ተዋህዶ ያለው እሴት ኦርቶዶክሳዊ እሴት ነው። ይሄ ምንም አንድና ሁለት የለውም። እንደዛ ሆኖ ሳለ ግን አንተን እንደመጤ የሚያዩ ሁልጊዜ መጣብን ነው። ሁልጊዜ you don't belong here፣ አንተ ሀገርህ እዚህ አይደለም፣ አንተ ቦታ እዚህ አይደለም። ገና አሁን ወደ ሰሜን ነው ይሉካል። ይሄ የሰሜን ሃይማኖት ይባላል። ሰሜንም ደግሞ ብትሄድ አንተ ቦታ እዚህ አይደለም ትባላለህ እኮ። ኦርቶዶክሳዊ ከሆንክ ሁሌ መሳደድ አለብህ። ይሄ ባቢሎናዊ አስተምህሮ ነው። እና እንደውም አንድ ቦታ ያነበብኩት ነገር አለ ገርሞኛል በጣም። የድሮ ፊሎሶፊ መጽሐፍ ነው። መካከለኛው ምስራቅ ውስጥ አዳምና ሔዋን መጤ ናቸው ብለው የሚያምኑ ህዝቦች ነበሩ። እነሱ እኮ ከሌላ ፕላኔት ነው የመጡት ብለው የሚያምኑ፣ እነሱ ራሳቸው ከየት እንደመጡ የማይረዱ ማለት ነው። መጤ ናቸው ከሌላ ፕላኔት ነው የመጡት ብለው የሚያምኑ እንደዛ አይነት ፍልስፍና የነበራቸው ህዝቦች አሉ። ለምንድን ነው እሱ ያን ነገር የሚሉት? ያው አዳምና ሔዋን ከገነት ነው የተባረሩት ነው አይደለ? ስለዚህ አዳምና ሔዋን እኮ ድሮ ሲመጡ ከሌላ ቦታ ተባረሩ የመጡ ናቸው እንጂ እንደኛ አገር በቀል ህዝብ አይደሉም፣ መጤዎች ናቸው ብለው የሚያምኑ። ከአዳምና ሔዋን በፊት እንግዲህ ወደዚህ ምድር የተጣለ ካለ ፍጡር ካለ ዲያብሎስ ነው። እሱ ነው የሚያስተምራቸው እንደዚህ አይነት መጤ የሆኑት አዳምና ሔዋን ለሱ ነው እንጂ ከነሱ አብራክ ለተፈጠሩ ህዝቦች ሊሆን አይችልም። ይሄን ትምህርት ያስተምራቸውና ግን ይሄ እግዚአብሔራዊ የሆነው ነገር በሙሉ ወደዚህ ምድር የመጣብን መከራ ወይንም የመጣብን የተጫነብን ነገር አድርገው እንዲያዩት ያደርጋቸዋልና ይሄ ሁሉ ነገር ለምንድን ነው የሚመጣው? ያው ዲያብሎስ በልባቸው ሆኖ የሚያስተምራቸው እንዲናገሩት የሚያደርጋቸው ነገር ስላለ ነው። እኛ ይሄንን አሸንፈን አይደለም መጀመሪያ እስከዚሁ አይደለ እንደ ከምድር አፈር ተበጅተን አይደለ እንደ ወደ ገነት የገባ ነው። ስለዚህ ምን ቀድመው እኛ ነን የሚለውን ነገር በውስጣችን ይዘን ሳናፈር ሳንፈራ ስለ ሃይማኖታችን ደፍረን መመስከር አለብን። በሰሚው ልቦና ውስጥ ያለው ዲያብሎስ አሁን ይዘጋል። የዛን ጊዜ እንዳይድኑ ነው ይሄን ሁሉ ጥረት የሚያደርገው። እኛም በመስበክ እንድንሸማቀቅ ስለ ኦርቶዶክስ ሃይማኖታችን ለሌላው እንዳንመሰክር እርስ በርሳችን እንዳንነጋገር ምናምን በቃ ሰባኪ ላለመሆን ፈርተን ምናምን ታሽገን ነው ነገረው ልብ ውስጥ ያለው ዲያብሎስ። ከዛ በኋላ ወይ ይወጣለታል ከጮህም ይጮሃል የሚሆነውን እናያለንና እንደዛ ደፋሮች መሆን አለብን። ማወቅ፣ መዘጋጀት፣ ራሳችን መረዳት አለብን። ለሌላው ለመንገርም አይደለም ለራሳችን ነው የምንኖረው። ከዛ በኋላ ግን ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ስለሆነ እውነታውን እያወቅን ሁሌ ማስረዳት አለብን ለሌላው። በመጨረሻ ዶክተር ቀረ የምትይው ነገር ካለ ባነሳው? ብዙ ነገር ነው የተነጋገርነው። በጣም ደስ ብሎኛል። የእናንተ ሚዲያ ቅርብ ጊዜ ነው ያወቅኩት። ብዙ ነገሮችን ብዙ አይነት እንግዳዎችን ነው የምትጋብዙት። እንዳየሁት የተወሰኑትን ቪዲዮዎች አይቻለሁ። እዚህ ጋር ያው አድማጮቻችሁ ወይም ተመልካቾቻችሁ በተለያየ ርዕሰ ጉዳይ ላይ የምታነሷቸውን ነገሮች እያሰፋችሁ እንድትመጡ ሞር ኢንካሬጅ ማድረግ ያለባቸው እንጂ ከዛችሁ ከተለመደችው ነገር ብቻ አይውጣብን ሁሉ ጊዜ በቃ እንደዚህ አይነት ነገር ብቻ ትወራ የሚል አይነት ነገር ውስጥ እንዳይገቡ ሰፋ አድርገው ሁሉም ነገር ይመለከተናል። ሁሉም ርዕሰ ጉዳይ ፖለቲካ ይመለከተናል። አሁን እንዳልኩ ስለ ውበት ስለምን አናወራም? እሱም ይመለከተናል። ባህል ውስጥ ስላሉ ነገሮች ይመለከተናል። ዓለም አቀፍ ጉዳዮች ይመለከተናል። ከመንፈሳዊ መነጽር ይሁን እንጂ ዋናው እንደገና ደግሞ የቤተክርስቲያንን መሰረታዊ አስተምህሮ በማይጻረር መልኩ ይሁን እንጂ ማንኛውም ርዕሰ ጉዳይ እየተነሳ ከቤተክርስቲያን እይታ አንጻር ውይይት ላይ የሚቀርብበት መድረክ እንዲሆንና አድማጮቻችሁ ደግሞ ሰፋ አድርገው አይምሯቸውን እንዲያዳምጡ በዚህ አጋጣሚ መልእክት አስተላልፋለሁ።